በዓለም ላይ ከሁሉም ምግቦች ከሁሉም ተክሎች ከፍተኛ የሆነ የፕሮቲን ይዘት ያለው የትኛው ተክል ይመስላችኋል? እስቲ ይሄንን ቪዲዮ ከመጀመራችሁ በፊት ኮሜንት ላይ አስቀምጡልኝ። ቪዲዮውን አይታችሁ ከሆነ ግን ስህተት ነው። ስለዚህ እስቲ ራሳችሁን ገምግሙ፣ ፈትሹበት። ከፍተኛ ፕሮቲን ያለው የትኛው ምግብ ይመስላችኋል? እንግዲህ አብዛኞቻችን እንቁላል ነው ልንል እንችላለን፣ ቺክን ብረስት ነው ልንል እንችላለን፣ ስጋ ነው፣ ለውዝ ነው፣ አኩሪ አተር ነው፣ ወይ የዱባ ፍሬ ነው፣ ወይ ደግሞ ቦሎቄ ነው፣ አደንጓሬ ነው ብለን ልናስብ እንችላለን። ነገር ግን አይደለም፣ ከምታስቡት በላይ ነው። በእኛ ሀገር ይህንን ምግብ ቀጥታ መመገብ ወይም ደግሞ እንደ ምግብ ማየት የተለመደ አይደለም። ይሄ ምግብ እንግዲህ ብዙ ጊዜ በተለይ እኛ ሀገር ላይ አሁን በተለይ በብዙ ቪዲዮዎች እኔም አክቹዋሊ ከዚህ ቀደም ሰርቼበት ነበር። አሁንም የተለያዩ ኮንቴንት ክሬተሮች እየሰሩ ከመጡ በኋላ እቺ ታብሌት በጣም ቫይራል እየሆነች መታለች። እንግዲህ በዓለም ላይ ከፍተኛ የሆነ የፕሮቲን ይዘት ያላት እቺ ታብሌት የተሰራችባት ነገር ናት። ወይም ደግሞ እንደዚህ አይነት ሰፕሊመንቶች ታሽገው ሊመጡበት ይችላሉ። እነዚህን እንግዲህ ያሁን ለምሳሌ 500 ሚሊግራም ነው። ስለዚህ በአንድ ጊዜ 6 ወይም 4 5 ልትወስዱ ትችላላችሁ እንደ ሪከመንዴሽን እና እናንተ እንደምትፈልጉት። እንግዲህ በይዘቱ ካየኑ ከአጠቃላይ ከ100 ግራም ከ65 እስከ 80 እስከ 78 ድረስ ከፍ ያለ ዋይድ ሬንጅ ያለው እንደ ኳሊቲውና እንደ አደራረቁ እንደ ኮምፕሬሽኑ በተለያየ ሁኔታ ሊገኝ የሚችል በጣም ኳሊቲ ፕሮቲን ያለው ነው። ይህንን ቀጥታ 3ቱን ወይ 4ቱን ወይ 6 ፍሬ አርጋችሁ በውሃ መዋጥ ነው። ሌላ ምንም ታሪክ የለውም። ይሄ ምንድን ነው ካላችሁ፣ ይሄ እንግዲህ ስፓይሩሊና ይባላል። ስፓይሩሊና እንግዲህ በዓለም ላይ በጣም አስገራሚ ከሚባሉ ንጥረ ነገሮችን በውስጣቸው ከሚይዙ የአልጌ አይነቶች ውስጥ የሚመደብ ነው። እንግዲህ አልጌ ያው ዳይሬክት ፕላንት ለመባል ብዙ ነገር ስለሚጎለው ነው ተክል ያላልኳቸው አልጌ ተብሎ የሚቀመጥ ነው። ግን ያው የተክል አይነት ባህሪ ያለው ነው። በአማርኛ ካልተሳሳትኩ ዋቅላሚ መሰለኝ የሚባለው። እንግዲህ ይሄ ብሉ ግሪን አልጌ ይባላል። ብዛት ጊዜ በኬፕ ቨርዲ ኤዥያኖች አካባቢ ይገኛል። እኛም ሀገር በተለያዩ ቦታዎች ላይ ይገኛሉ የሚባሉ ነገሮችን አይቻለው። እንግዲህ ይሄ እንዴት መሰላችሁ የሚፈጠረው? ውሃ ላይ ያ ውሃ ስታግናንት በሚሆንበት ጊዜ ወይም ደግሞ እንቅስቃሴው እንደ ወንዝ በማይሆንበት ጊዜ ውሃው ምን እየሆነ ይመጣል? አረንጓዴ እየሆነ ይመጣል። አረንጓዴ እየሆነ መጣ ማለት እላዩ ላይ አልጌ እየሰራ ይመጣል። ይሄ አልጌው ላይ እንግዲህ ስፓይሩሊና የሚባለው ሁሉም አልጌ አንድ አይነት አይደለም። ስፓይሩሊና የሚባለው የአልጌ አይነት ከሆነ ቅድም ያልኳችሁን ከፍተኛ ፕሮቲን በውስጡ ይዛል። ፕሮቲን ብቻ አይደለም፣ ከፍተኛ የሆነ አንቲኦክሲዳንቶችን ይኸውላችሁ። አንቲኦክሲዳንት ማለት ምን መሰላችሁ? ለምሳሌ ሰዎች ካንሰር ሲይዛቸው አንደኛው ፍሪ ራዲካሎች ሲመጡ ነው። ስለዚህ እነዚህ ኦክሲዳይዝድ እንዳይሆኑ የሚቀንስ ማለት ነው። ለምሳሌ ስትሮበሪዎች ላይ፣ ብሉቤሪ ላይ፣ ወይን ምናምን የመሳሰሉ ይሄ አስኮርቢክ አሲድ አይነት ይዘት ያላቸው ፍራፍሬዎች ላይ አንቲኦክሲዳንት ኔቸር አለ። ስለዚህ አንቲኦክሲዳንት ነው ካልን ድካም አይኖርም፣ ኢንፍላሜሽን ወይም ማቃጠል አይኖርም፣ መለብለብ አይነት ስሜት አይኖርም። ሰውነታችን ቶሎ ሪከቨር እንዲያደርግ ያደርጋል። አለርጂዎች ካሉ ለምሳሌ የማስነጠስ አይነት ነገሮች፣ ጉሮሮ ላይ የመሳሰሉ አለርጂዎች ካሉ ይህንን ይከላከላል። በጣም ብዙ ቫይታሚኖችን በውስጡ ይዟል። ለዛም ነው ለምሳሌ ስፔስ ላይ አስትሮኖቶች ሲሄዱ ሽንት ቤት እንዲጠቀሙ ምናምን አይመከርም አይደለ? ያው ታውቁታላችሁ፣ ምናልባት ሰርች አድርጋችሁ ማንበቡት። ከጋዝ ኢሚሽን ጋር በተያያዘ ብዙ ምግብ ምናምን እንዲመገቡ አይመከርም። ፓስታ፣ ስጋ ምናምን እየጠበሱ አይበሉም። ተረታችሁኛል አይደለ? ስለዚህ አንደኛው ህይወታቸውን የሚያቆዩና እየተመገቡ የሚቆዩት ማለት ነው ስፓይሩሊና ነው። ለምን? ታብሌት ነው። ኤቭሪቲንግ ቀጥታ ወደ ሰውነታችን የሚገባና አብዞርቭ የሚደረግ ነው። በጣም ትንሽ ናት ራፌጇ ወይም ደግሞ የሚወገደው ነገር። ስለዚህ በጣም በከፍተኛ ጥቅም ይውላል። በተለይ ደግሞ ጡንቻን መገንባት የምታስቡ ከሆነ የጡንቻ መገንባት ላይ በጣም አሳሳቢውና በጣም የሚፈለገው ነገር የምን መጠን ነው? ተገቢውን የሆነ የፕሮቲን መጠን በሰውነታችን ውስጥ ማግኘት ነው። ይህንን ፕሮቲን ለማግኘት ብዙ አይነት ምግቦችን ልንመገብ እንችላለን። ከምግባችን ውስጥ ደግሞ ስፓይሩሊናን ብንከት በጣም በቀላሉ ብዙ ፕሮቲን በሰውነታችን ውስጥ እንድንከት ያደርገናል። የስፓይሩሊና አንድ ችግር አለበት። ችግሩ ምንድን ነው? በአንድ ጊዜ ብዙ ስፓይሩሊና ላንጠቀም እንችላለን። ያ ማለት 100 ግራም ስፓይሩሊናን በቀን ውስጥ ላንጠቀም እንችላለን። ለምንድን ነው ካልን
አንደኛ ለሆዳችን ሊከብደን ይችላል። ሁለተኛ በአጠገባችን የለም። ለምሳሌ አልጌውን ምናምን ቀጥታ ከባህር ወስደን ከሆነ የምንጠቀመው ኢትስ ኢዚ። ግን እንደዚህ በታብሌት መልክ ከመጣ ግን ኢትስ ውድ ሊሆን ይችላል። ስለዚህ እንደ ማሟያ ነው የምንጠቀመው። ምክንያቱም በአንድ ጊዜ በቀን ውስጥ ልንጠቀም የምንችለው ምናልባት 10 ግራም አካባቢ ቢሆን ነው። ስለዚህ 10 ግራም የምንጠቀም ከሆነ ወደ 7 ግራም ፕሮቲን እናገኛለን ማለት ነው። ከ10 ግራም 7 ግራም ፕሮቲን ማለት በጣም አሪፍ ነው። ያ ማለት ብዙ ሳንመገብ ሆዳችን ምግብ የተመገበ ሳይመስለው ቅድም ያልኳችሁን የቫይታሚኖችን ጥቅም በማግኘት መጠቀም እንችላለን። ለማንኛውም በዓለማችን ላይ ከፍተኛ ፕሮቲን ያለው ከየትኛው ምግብ የሚበልጥ የፕሮቲን ይዘት ያለው ማነው ተብላችሁ ከተጠየቃችሁ ከዛሬ ጀምሮ ማን ትላላችሁ? ስፓይሩሊና ብላችሁ መጠየቅ ትችላላችሁ። ቴንክ ዩ